በዚህ እስር ቤት ውስጥ ምግብ በሚቀርብበት ጊዜ ሁሉ ሳም ሆን ብሎ ከአቅሙ በላይ እስኪሆን ድረስ ብዙ ውሃ ይጠጣ ነበር። ከዚያም በፍጥነት መብላት ይጀምርና ማስታወቅ ሲሰማው ትኩረቱን ለመቀየር በድብቅ ፑሽአፕ መስራት ይጀምር ነበር። እስር ቤቱን የሚያስተዳድረው ዋርደን ካፌቴሪያውን ለመፈተሽ እንደመጣ ሳም በፊቱ የሚያስታወቅ መስሎ ይታይ ነበር። የዕለት ተዕለት ተግባሩ እንዳይስተጓጎል ዋርደኑ 2 ጠባቂዎችን ሳምን በፍጥነት ወደ ሕክምና ክፍል እንዲወስዱት ያዛቸው። ነገር ግን ሳም ሁሉንም ነገር ቀድሞ አቅዶ ነበር። አልጋው ላይ እንደተኛ ለሕክምና ባለሙያዎቹ የሆድ ህመም እንዳለው ቅሬታ አቀረበ። ምንም ሳይጠረጥሩ ሰራተኞቹ አንድ ጽዳት ሰራተኛ ከእርሱ ጋር ወደ መጸዳጃ ቤት ላኩት። ይህ ሁሉ ወጥመድ እንደነበር አላወቁም ነበር። መጸዳጃ ቤት እንደደረሱ ጽዳት ሰራተኛው በሩን ከውስጥ አጥብቆ ያዘው። ሳምም ከመጸዳጃ ቤቱ ጀርባ የተደበቀ የብረት ሳጥን በፍጥነት ከፈተው። እዚያ ደብቆት የነበረውን መሳሪያ ወጣ። ሁለቱም በቧንቧ ውስጥ በኩል ተሳበው ወጡ። ከወጡ በኋላ ሳጥኑን እንደነበር አድርገው ዘጉት። ስለዚህ ማንም አያስተውልም። ከዚያም ቀጥታ ወደ ማከማቻ ክፍሉ ሄዱ። እዚያም የሰው መጠን ያለው የእንጨት ትሪ አዘጋጅተው ነበር። ያንን ትሪ በእስረኞች ማመላለሻ መኪና ስር አያያዙት እና በውስጡ ተደበቁ። ማምለጡ አሁን ቀላል እንደሚሆን አሰቡ ነበር። ነገር ግን በድንገት አንድ ጠባቂ ለዕለት ተዕለት ፍተሻ መጣ። በየቦታው ተመለከተ። ነገር ግን ስለተደበቀው ትሪ ምንም አላወቀም ነበር። መኪናዋ ነዳጅ ማደያ ስትቆም ወርደው በአቅራቢያው በነበረች ፎርድ ሙስታንግ አመለጠ። ይህ ዝም ብሎ እስር ቤት የመሰበር ክስተት አልነበረም። እውነተኛው ታሪክ ገና እየጀመረ ነበር። በመጀመሪያ ማንም ሳይስተው በውድድር ሜዳው ስር የሚገኘውን የመሬት ውስጥ ግምጃ ቤትን ለመዝረፍ እንዲችሉ የሲግናል ጣቢያውን ለማጥፋት ልዩ ቦምብ ተጠቀሙ። ሰዎች የኔትወርክ ችግር ብቻ ነው ብለው አስበው ነበር። በተመሳሳይ ጊዜ ውርድ በጥሬ ገንዘብ መጀመር ጀመረ። እስር ቤት ውስጥ የነበሩት የሳም ጓደኞች ሳም ወደ እስር ቤት ለመመለስ ጊዜ እንዲያገኝ ሁከት ፈጠሩ። አዎ ሳም በውጭ የነበረው የኤስደብሊውኤቲ ቡድን እንዳይገባ ለማድረግ መቅረቱን ማንም እንዳያስተውል በጸጥታ ወደ እስር ቤት መመለስ ነበረበት። 3 የእስር ቤት ጠባቂዎችን ታጋች አድርገው ያዙ። ካፒቴኑ ዜናውን እንደሰማ ማንቂያ ደውሉን ደወለ። ዋርደኑ በሮችና መንገዶች ሁሉ እንዲዘጉ አዘዘ። ነገር ግን ያው እቅዳቸው ነበር። ዋርደኑ ሁሉም ነገር እንደተናከከ ከመረዳቱ በፊት መስኮቶችን ሁሉ ለመዝጋት አሉሚኒየም ፎይል እና ትሪዎችን ተጠቀሙ። እንዲሁም በካሜራዎች ላይ የኦቾሎኒ ቅቤ ቀቡ። ይህ በእንዲህ እንዳለ ሳም ለሚቀጥለው እርምጃ ዝግጁ ነበር እና በዚህ ጊዜ ዝርፊያውን እያገዙ የነበሩት በረሮች ነበሩ።